ሰሙነ ሕማማት ማክሰኞ። በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል የሚገኙ የመጽሐፍ ቅዱስ ክፍሎች ማክሰኞ ዕለት የሚነገሩ ትምህርቶችን ይዘዋል። በዚህ ዕለት ጌታችን በቤተ መቅደስ ረጅም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከሥጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር ሲጠይቅ መሰንበቱ መጽሐፋዊ ሥርዓት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቋል። ተጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄውም በማን ሥልጣን እነዚህን ታደርጋለህ? ይህንስ ሥልጣን የሰጠህ ማን ነው? የሚል ነበር። ይህ ጥያቄ ጌታችን ሰኞ ዕለት ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ታምራትን እና ድንቅ ድንቅ ሥራዎች የካህናት አለቆችን ስላስቀናቸው ጌታችንን ከሮማ መንግሥት ባለሥልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባሯል። መደባቸውን ገለባብጧል። ነጋዴን ማባረርና መደብን ማስለቀቅ መንግሥታዊ ሥራ ነው። ጌታችን በራሴ ሥልጣን ቢላቸው ጸረ መንግሥት አቋም አለው በማለት ከሮማ መንግሥት ዘንድ ለማሳጣት ነበር እቅዳቸው። ጌታችን ግን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር? ሲል ጠይቋቸዋል። ጌታችን ፈሪሳውያን ላቀረቡለት ጥያቄ ቀጥተኛ ምላሽ አልሰጠም። ምክንያቱም ጥያቄው ለከሳሾች ዓላማ ማሳካት አመቺ ሁኔታን ስለሚፈጥር ጥያቄው በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉ ለምን አላመናችሁበትም እንዳይላቸው፣ ከሰው ነው ቢሉ ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳይጣሏቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እነርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህን ጥያቄ መጠየቃቸውም እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ሥልጣን እንዲያደርግ አጥተውም አልነበረም። ልቡናቸው በክፋትና በጥርጥር ስለተሟላ ነበር እንጂ። ዛሬም ቢሆን መልካም ሥራን በሠራን ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ሥራችን እንቅፋት ሊሆኑ እንደሚችሉ መዘንጋት የለብንም። ብዙ ወገኖች ለቅን ሐሳባቸው ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር እንደሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችንን ትምህርት ልብ ይሏል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ እንደሚያቀርቡልን ከወዲሁ ልንገነዘብ ይገባል። የነገ ሰው ይበለን። ኦርቶዶክሳውያን ይህን ቻናል የምትከታተሉ ቤተሰቦቼ ቻናላችንን ሰብስክራይብ እና ቪዲዮውንም ስትጀምሩ ላይክ በማድረግ አገልግሎታችንን እንድትደግፉ በትህትና እንጠይቃለን። ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤ በሰላም ያደርሰን ዘንድ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።